አላቀውም በቃ ጊፍቱ ምን እንደሆነ አላቀም የሆነ ትልቅ ነገር መጣ ሲል እጮሃለሁ በቃ ደስ ብሎኝ በቃ ምንድነው ይሄ ደግሞ ገባሻ አጥንት ፍቅሩ ነው ከሁሉም በላይ ፍቅሩ ነው እንትን ያደረገኝ እኔ ከዛ ደግሞ ያ ሁሉ ሰው ለኔ ያስበው ቁጭ ብሎ ማየቱ ለራሱ በቃ ደስታ ተሰማኝ እነሱ አንዳንዶቹ ሌላ ዓለም ውስጥ ናቸው ሌላ ዓለም ውስጥ ነኝ ገባሽ ገንዘብ ይሄን ያህል ቫልዩ የሚያደርጉ ሰዎች አሉ ለገንዘብ እኔ ያደኩበት ነው ቤተሰቦች ሀብታሞች ናቸው የዛኔ ስወጣ ማዘር እንደውዬ ማፋዘር እንደውዬ እንደዚህ ሆኛለሁ ላኩልኝ የአንድ አመት የቤት ኪራይ ከፍሉኛል ያመቻቹልኛል እንደምንም ብሎ ችግር የለውም ቀላል ነገር ነው ለምንድነው ቤተሰቦችን ያልጠየቅኩት የዛኔ ሲቹዌሽን ይታወቅ እስኪ ለምን ምን አይነት ጅል በሆነ ነው ራሴን አዋርጄ ከዛ ደግሞ ቤተሰብና አዋርጄ አሪፍ ደረጃ ላይ ያለው ልጃቸው ሆምለስ በረንዳ ወጣ ሲባል ምን እንደሚሰማቸው አስቢ እንግዲህ ምን አስቤ ነው ይሁሉ ሳክሪፋይስ የከፈልኩት አይ ቲንክ የውጭ ሀገር ኑሮን ማጋለጥ ስለፈለኩኝ አብዛኛው ኢትዮጵያዊ ዲያስፖራ ታስሮ ነው ያለው ኦፍ ኮርስ አብዛኞቹ እምነታቸው ትክክል አይደለም which is ተቀጥረው መስራት ብቻ እንደሚችሉ ነው የሚያምኑት which is እምነታቸውም ይኖሩታል ገባሽ so ሁሉም ኢትዮጵያዊ ነው ችግር ውስጥ ያለው ደግሞ ማለት አልፈልግም ካናዳ አሁን ለምሳሌ ማደግ ከፈለክ በጣም የምታድግባት ሀገር ነች በጣም unbelievably ግን that doesn't mean ከኢትዮጵያ ትበልጣለች ማለት አይደለም ኢትዮጵያም በደም ከሰራባት ካመንክባት ኢትዮጵያም ራስ ላይ ነው መስራት ዋናው ሐሳብሽ ላይ ነው ሀገር አይደለም አብዛኞቹ ኢትዮጵያውያን የሚይዛቸው ምንድነው እኔ እኮ ኢትዮጵያ ስለሆንኩኝ እኮ ነው እንደዚህ ያንኩት እኔ እኮ ኢትዮጵያ ምን ታርገ ችግሩ አይምሮ ውስጥ ነው ያለው ራስህን ላለማየት ግን ኢትዮጵያን እየወቀስክ መልክ ትኖራለህ እንጂ ኢትዮጵያ ሀብታም ለመሆን ኢትዮጵያ በጣም ቀላል ሀገር ነች እንደም ልንገርሻ በጣም ፔኔትሬት ያልተደረጉ በጣም ብዙ ቢዝነስ አይዲያዎች አሉ በጣም ብዙ ስቃይ ያለባት ኢትዮጵያ ነች በሰው ደረጃ ብዙ አፕሊኬሽን መሰራት ይችላል ብዙ በቃ ፕሮብለም ሶልቭ ማድረግ ይችላል እንዴ እንደም ካናዳ ስትገባ ሁሉም ስቃዮች ተፈተዋል በኤአይ ደረጃ ማለት ነው ኢትዮጵያ ገና ብዙ አሉ